لله رب العالمين والصلاة والسلام على رسول الله إرشادات أصول الثلاثة ودليل مسرج شهادتي بمسكر مسرجه أن محمد مهون رسول الله يعلم للتنيا لمهون مسرجه وقوله تعالى من الله نقرنا لقد بأرقتم جاءكم من تدرج إلى الله رسول ملئكتنيا من أنفسكم كراساችሁ ጎሳ የሆነ ማለት ነው አዚዙን በጣም የሚያስቸግረውና ብርቱ የሚሆንበት አለህ በሱ ላይ በመልእክተኛው ላይ ማዕኒቱም እናንተን የሚያስቸግራችሁና የሚጸናችሁ የሆነው ነገር እሱም ላይ ጽኑ የሆነበት ማለት ነው። ቢማዕና እንደናንተው ሰው ነው። እናንተ የሚያስቸግራችሁ ነገር እሱ ያስቸግረዋል። እናንተን አዛ የሚያደርጋችሁ እሱንም አዛ ያደርገዋል። ቢማዕና እንደናንተው ሰው ከእናንተው ጎሳ የሆነ መልእክተኛ ልከንላችኋል ይላል። ሐሪሱን በጣም የሚተጋ የሆነ አለይኩም በእናንተ ላይ ቢማዕና እምነት እንድገቡለት ይተጋል። ወደ እምነት ወደ እስላም ሁላችሁም እንድገቡለት የሚተጋ የሆነ የሚጓጓ እንደዚሁ አማኞችንም ጉዳት እንዳያገኛቸው በእምነታቸው ላይ የሚተጋ የሆነ መልእክተኛ ልከንላቸዋል። ቢልሙእሚኒን በአማኞች ደግሞ በተለየ መልኩ ረኡፉን እጅግ በጣም ሩህሩህ ረሂም አዛኝ የሆነ መልእክተኛ ልከናል ይላል። ወመዕና ትርጉሙንም ሸሃደት የመመስከር እንግዲህ ትርጉሙ እኮ እነ ሙሐመድ መሆኑ ረሱሉላህ የአላህ መልእክተኛ ለመሆኑ ውስጥ ላይ እንግዲህ የሚያስዘው ጽንሰ ሀሳብ ምንድን ነው? ጠዋቱ እሳቸውን እሺ ብሎ መታዘዝ ነው። ፊማ በነገር አመረ እሳቸው ባዘዙበት ወተስዲቁሁ እሳቸውን ሆን ብሎ በመቀበል ነው። ፊማ በነገር አክበረ እሳቸው በተናገሩት ሁሉ እውነት ነው ብሎ መቀበል። ወጅቲናቡ መራቅ ማ ነገር አንሁ ከሱ ከሆነ የከለከሉትን ወዘጀር ያስጠነቀቁትንም ነገር እንዳሰሩ ብለው የከለከሉትንና ያስጠነቀቁትን ነገር መራቅ ማለት ነው። ወአላ ዩዕበድ አላህ አላህም ደግሞ እኮ ላይመለክ ነው ኢላ ቢሆን እንጂ ቢማ በነገር ሸርዓ ቀርጸው ደንግገው ባሳዩ መልኩ ቢሆን ቢማዕና ቢዳ እንዳይገባ ማለት ነው። እንግዲህ የእሳቸው መልእክተኝነት አንድ ሰው መመስከሩ ማዕና ይሄ ነው። በመልእክተኛው እስላም ነብይነት አምናለሁ ካለ አንድ ሰው ይሄንን ማድረግ አለበት። ይህን ካላደረገ በእሳቸው አምናለሁ ማለቱ ፋይዳ የለውም። ቢድዓ የሚሰራ ከሆነ በእሳቸው አምናለሁ ማለቱ ፋይዳ የለውም። ያኔ ጉድለት አለበት ውስጥ ላይ ምን በማድረጉ እሳቸው ያላዘዙትን በመታዘዙ እሳቸው እየተጻረሰ ነው እና ማለት ነው። ወደ ሌላ ማስረጃው ደግሞ እንደዚሁ ሶላት ስግደት፣ አሁንም ሶላት ማለት ነው። ወዘካት ዘካት፣ ስለነዚህ ማስረጃው ቢማዕና እነዚህ ምንድን ናቸው? ላይ ከእስልምና መሰረቶች መካከል እነዚህ ናቸው ብሎ ነበር ሸዩ። ለዚህም ማስረጃው አለ ወተፍሲሩ እንደዚሁ የሚያብራራልን አተውሂድ የአላህን ብቸኛ ተመላኪነት እንደዚሁ የሚያብራራልን ቀውሉ ተዓላ የሚል የአላህ ንግግር ነው። ምን የሚለው ወማ ኡሚሩ አልታዘዙም አይል የሁድ ወነሷራ ወደ እነሱ ነው የሚመለሰው ወደ ኋላ ፋሮችን አልታዘዙም እኮ ኢላ ቢሆን እንጂ ሊያዕቡዱላህ አላህን ብቻ ሊገዙ ቢሆን እንጂ ሙኽሊሲነ ያጸዱ ነው ለሁለሱ ላላህ አዲን እምነትን ማለት ነው። ለሱ ብቻ ስራቸውን ያጸዱ ነው ሊገዙ ቢሆን እንጂ አልታዘዙም። ሑነፋ ወደ ሐቅ ያዘነበሉ ሲሆኑ ማለት ነው። ወዩቂሙ ሶላት እንደዚሁ ሶላትን ቀጥ አድርገው ሊሰግዱ ወዩእቱ ዘካት ዘካት ሊሰጡ ወዛሊከ ይህም ደግሞ ዲኑ እምነት ነው። አልቀይመ የቀጥተኛ የሆነው መመሪያ እምነት ነው ይላል። ቢማዕና የኢስላም ማለት ነው። የኢስላም መመሪያ ነው። ምን አላህን በብቸኝነት ማምለክ፣ ሶላት መስገድ፣ ዘካ መስጠት ማለት ነው። ስለዚህ ዘካ መስጠት፣ ሶላት መስገድ የሚባሉ ነገራቶች ከእስላም አርካኖች ናቸው ማለት ነው። ወደ ሌሉ ማስረጃው አሁንም ደግሞ አስያም መጾም እንደዚሁ ከእስልምና አርካን ለመሆን ማስረጃው ቀውሉ ተዓላ ያለ ንግግር ነው። ምን ስላላለ ያ አዩሀ አለዚነ አመኑ እናንተ ያመናችሁ ሰዎች ወይ ኩቲበ አይ ኩቲበ ማለት ነው ፎሬዷል ግዴታ ሆነ አለይኩም በእናንተ ላይ አስያም መጾም ከማ ኩቲበ ልክ ግድ እንደሆነው አለ ለዚነ በእነዚያ ሚን ቀብሊኩም ከእናንተ በስተፊት በነበሩት ፍጡራኖች ማለት ነው። ለዓለኩም ተተቁን አላህን ትፈሩ ዘንድ ግድ ሆነ። ይህንን ጾሙ ነው እንግዲህ አንድ ሰው አላህን ሊፈራ ዘንድ ጾም መጾሙ ምንድነው? ተቅዋን ይሰጠዋል። ወደ ሌሉ ሐጅም ለሚል ማስረጃው ቢማዕና ሐጅም ከእስልምና አርካን ለመሆኑና ግዴታ ለመሆኑ ማስረጃው ቀውሉ ተዓላ ይብላ ያለህ ንግግር ነው። ወሊላሂ ለአላህ ጸድቆለታል አለው ማለት ነው። ግዴታ ለአላህ የሰጠው ግድ ነው። በምን ላይ አለናስ በሰዎች ላይ ግዴታ አለባቸው። ሒጁል በይቱን ሐጅ ሊያደርጉ ካዕባ ማለት ነው። ማን አካል ኢስተጣዐ የቻለ ኢለይሂ ወደዛ ሰቢላ ጉዞ ነው። ወመን አካል ከፈረ የካደ ፈኢነ አላህ ገኒዩን የተብቃቃ ነው። ዐኒል ዓለሚን ከዓለማት የተብቃቃ ነው። የካደ ሲባል ቢማዕና የሐጅ ዋጅብነት ከካደ አላህ ሱብሓነሁ ወተዓላ ከሱ የተብቃቃ ነው። ራሱን እንጂ ሰውየው ማንንም አይጎዳም፣ ከእስልምናም ያስወጣዋል። ላኪን ግን ገንዘብ እያለው ማለት ነው አልሄድም ከሆነ ያለው የሐጅ ግዴታነቱን አምኖ ግን ሐጅ አላደርግም ካለ ፋሲቅ ይሆናል፣ አመፀኛ ነው እንጂ ካፊር አይባልም ማለት ነው። ላኪን የሐጅ ግዴታነቱን የሚክድ ከሆነ ግን ከእስልምና ያስወጣል። አላህ ሱብሓነሁ ወተዓላ የሚል ነው ፈኢነ አላህ ገኒዩን ዐኒል ዓለሚን። ሰውየው ለአላህ ሐጅ አደረገም አላደረገም አላህን የሚጎዳው ነገር የለም። አላህ የተብቃቃ ነው ከማንም ማለት ነው። ሰውየው ራሱ እንጂ ማንንም አይጎዳው። አልመርተበቱ ታኒያ ሁለተኛው የምናየው ደረጃ ደግሞ አልኢማን ኢማን የሚባለውን ክፍል ነው። ወሆ ይህም ደግሞ ኢማን ማለት ቢድዑን ወሰብዑነ ሹዕባ ቢድዑ ማለት ከ3 እስከ 9 ያለ ቁጥርን የያዘች ናት ይላሉ በአረበኛ አጠቃቀም ማለት ነው።
ማዕና ከሶስት እስከ ዘጠኝ ምናምን ወሰብዑን ወደ ሰባ እስከ ሶስት ወይም ደግሞ እስከ ዘጠኝ የያዘችን ማለት ነው። ማዕና ምናምን ይጠራሉ ቢድዑ ምናምን በቃ ወሰብዑን ሰባ ምናምን ሹዕባ ቅርንጫፍ አለው ኢማን ማለት ማለት ነው። አዕላሃ ከዛ ሁሉ በላጩ ቀውሉ ቃል ናት ላኢላሃ ኢለላህ የምትለዋ ቃል። ወአድናሃ ከነዚህ ሁሉ አናሳዋ ደግሞ ኢማጦት ማስወገድ ነው። አልአዛ አስቸጋሪ የሆነ ነገር ማስወገድ አኔ ጧሪብ ከመንገድ ማለት ነው። እንደዚህ ማካል የሙዝልጫ ሊሆን ይችላል፣ እንቅፋት ሊሆን ይችላል። ከመንገድ ማካለል ይሄ ራሱ ምንድን ነው? ከኢማን አናሳ ቢሆንም ከኢማን ይቀጥታል። ወልሐያ እንደዚሁ አይን አፋርነት ሹዕበቱን ይህም ቅርንጫፍ ነው። ሚነል ኢማን ከኢማን ማለት ነው ቅርንጫፍ ነው። በመዕና ሐያ ማለት አንድ ሲሆን ነገር ተገቢ ያልሆነ ነገር ከመናገር ለምሳሌ ስድብ ሊሆን ይችላል። አስፈላጊ የሆነ ቃላት ከመጠቀም ወይም ደግሞ በተግባር የሚፈጸሙ በሰውነት አንደበት የሚፈጸሙ ነገራቶችን ከመተግበር ሐያ ይዞ ማለት ነው። ሐያ ይዞት መተው ያ ነገር ክልክል ሆኖ ማለት ሐራም የሆነ ነገር ነው። ሐያ ይዞ መተው ይህ ምንድን ነው? ሚነል ኢማን ከኢማን ነው ማለት ነው። ወከዛሊክ በእንትንም ለምሳሌ ሐያ አለ። ለምሳሌ አንድ ሰው ከሆነ ሰው ላይ በሐዲስ እንደተዘገበው ማለት ነው ከሆነ ሰው ላይ ወይ ገንዘብ አበድሮ ሊሆን ይችላል። ያን ገንዘብ ማለት ነው ስጠኝ ለማለት ሐያ ሊይዘው ማለት ነው። ሐያ መያዙ ይህ ምንድን ነው? ሚነል ኢማን ማለት ነው። ያኔ ስጠኝ ማለት ይችላል መብቱ ነው። ግን አላህ ሰፈም ቁርአን ላይ እንደተናገረው ደሃ ከሆነ ትንሽ ጊዜ ስጧቸው ይላል። እና አንዳንድ ሰው አሁን የራሱን ገንዘብ ከሰዎች ለመቀበል ስጡኝ ለማለት የሚከብደው አለ ይሆናል አይደል? ሐያ የሚይዘው ይህ እንግዲህ ከምንድን ነው? ሚነል ኢማን ይቀጥላል እያለ ነው። ያንም ያካትተ ነው። ሹዕበቱን ወአርካኑ ሲታ እንግዲህ ኢማን የሚባለው ዋና ዋና ማዕዘኖቹ ባይሆን ስድስት ናቸው አለ ሸይኹ። እነዚህ ዋና ዋና ማዕዘኖቹ ስድስት ናቸው። አንደኛው አንቱ ሚነ ቢላህ በአላህ ልታምን ነው። መላኢከቲ በመላእክቶች ወኩቱቢ በመጽሐፍቶች ወሩሱሊ በመልእክተኞች ወልየውሚል አኺር በመጨረሻ ቀን ወለቀድር በአላህ ውሳኔ ኸይረሂ በመልካሙ ወሸርሂ በመጥፎም ያኔ የትኛው መጥፎም ነገር ይሁን መልካም ነገር ዱንያ ላይ ሲከሰት በአጀል የተወሰነ ድሮ አላህ ሱብሓነሁ ወተዓላ እንደሚያውቀውና እንደጻፈው ያም ነገር የሆነው በአላህ ፍላጎት እንጂ ያለሱ ፍቃድ እንደማይሆን ሁሉን ነገር የፈጠረው አላህ መሆኑን ማመን ማለት ነው። የእነዚህ ማብራሪያ ይቻላል በቀጣይ የምናያቸው ይሆናል። እዚህ ጋር ያው ስለ እንትን ወማ ኡሚሩ ከሚለው ላይ ለምሳሌ ኢላ ሊያዕቡዱላህ ሙኽሊሲነ ለሁ ዲን ሑነፋአ ብሎ ወዩቂሙ ሶላት ወዩእቱ ዘካት አለ። አሁን ዘካና ሶላት አላህን ሊገዙ ቢሆን እንጂ አልታዘዙም ሲል እዛው ይካተቱ ነበር። ምክንያቱም ዒባዳ ማለት ሶላትንም ዘካንም ሁሉንም አካቶ ይይዝ ነበር። ላኪን ግን ሶላትና ዘካ ኻስ ሆኖ ደግሞ ለብቻ መምጣታቸው ይህ ምን ይባላል? ኻስ በዕደል ዓም ይባላል። ጥቅል ተደርጎ ከተነገረ በኋላ ልዩ የሆነ መልኩ መናገር እንደማለት ነው። ቢማዕና ጥቅል ተነግረዋል እኮ ኢላ ሊያዕቡዱላህ ዒባዳ ላይ ይካተታል።